ባይብል ሻምፒዮንስ በቅርብ ቀን በዩቲዩብ የሚደረግ የመጽሐፍ ቅዱስ ዕውቀት ውድድር። እድሜያቸው ከ5 ዓመት እስከ 18 ዓመት ባሉ ተወዳዳሪዎች መካከል የሚደረግ ውድድር። አሸናፊዎች 50,000 ብር፣ 30,000 ብር፣ 20,000 ብር እንዲሁም ሌሎችን ሽልማቶችን ይሸለማሉ። በቅርብ ቀን በዩቲዩብ አፕ ባይብል ሻምፒዮንስ ላይ ይተላለፋል። አፕ ባይብል ሻምፒዮንስ ሰብስክራይብ አድርጉና ትውልድን እንታደግ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል። እሺ ሰላም ጤና ይስጥልን። እንኳን በደህና ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት መድረክ ውድድር በሰላም መጣ። እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስ የማንበብ ልምድ እንዲኖረንና አጥንቶ ለመወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። ይህ ማለት ለአሸናፊው አካል ሽልማትን ያንበሸብሻል ማለት ነው። በእውነት ግን ባይብል ሻምፒዮንስ በጣም መመስገንና መደነቅ ያለበት ነው። ውድድሩ ከዞር 1 አሸናፊዎች መካከል የሚደረግ ሲሆን እንደምትመለከቱት ማንም አልጎደለም። ጎበዝ ስለሆነ ሁሉንም ጥያቄ መልሰው ወደ 2ኛ ዞር አልፈዋል ማለት ነው። እንግዲህ ለ3ኛ ዞር ደግሞ ዳኞች ጎበዝ ናቸው። ተማሪዎች እንዴት አድርገው እንደሚጥሩ እናያለን። ተወዳዳሪዎች ይቅርታ፣ ጥያቄዎቹ የተጀመረላቸውን መጨረስ ወይም ባዶ ቦታን መሙላት የሚሉ ጥያቄዎች ናቸው። ግልጽ ነው? ምንድነው? እንዴት ነው የምትመልሱት ጥያቄው? ባዶ ቦታ ዳኞች ሲጀምሩላችሁ እናንተ ትጨርሳላችሁ ማለት ነው። ተወዳዳሪዎች ጥያቄው ከተነበበላቸው በኋላ በ20 ሰከንድ ውስጥ መመለስ አለባቸው። አሁን በቀጥታ ወደ ዙር 2 ሳሙኤል 27:1 እግዚአብሔር ብርሃኔና መድኃኒቴ ነው፣ ያስደነገጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው። የሚያስፈራኝ ማን ነው? አቤኔዘር መዝሙር 9:16 እግዚአብሔር ፍርድን በማድረግ ወይም በትክክለኛ ፍርዱ የታወቀ ነው። መዝሙር 9:16 እግዚአብሔር ፍርድን በማድረግ የታወቀ ነው። መዝሙር 2:11 እስከ 12 ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ፣ ተግሣጹንም ተቀበሉ። ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ። የጌታ ቁጣውን ፈጥና ትነዳለች። በእርሱ የታመኑ ሁሉ የተመሰገኑ ናቸው። ዘፍጥረት 12:1 እስከ 2 እግዚአብሔርም አብርሃምን አለው፣ ከሀገርህ ከዘመዶችም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርጋለሁ፣ እባርካለሁ፣ ስምህንም አከብረዋለሁ።
ለበረከትም አዶንያስ ዘፍጥረት 1:17 እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን ሲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። ዘፍጥረት 18 26-27 እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራው ሁሉ ስለ እነሱ ስል እምራለሁ። አብርሃምም አለ እኔ አፈርና አመድ ስሆን ከጌታዬ ዘንድ አንድ ጊዜ መነጋገር ጀመርኩ። ዘፍጥረት 1:1-2 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር። እግዚአብሔር መንፈስ በውኃ ላይ ሰፎ ነበር። ዘፍጥረት 15:1 ከዚህ ነገር በኋላም የእግዚአብሔር ቃል ዘፍጥረት 15:1 ከዚህ ነገር በኋላም የእግዚአብሔር ቃል ማቴዎስ 1:20 እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው። ማርያም እንደመሰለች ነው። ማርያም የቀነሰችው ዘፍጥረት 15:5 ወደ ሜዳም አውጣውና ወደ ሰማይ ተመልከት፣ ከዋክብትን መቁጠር ትችል እንደሆነ ቁጠር አለው። ተቆጠረለት። እንደገና አስተካክለውና በለው። ማቴዎስ 5:11-12 ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው፣ ዋጋቸውም በሰማያት ላይ ታላቅ ነው። ደስ ይበላችሁ፣ ሐሴት አድርጉ፣ ከእናንተ በፊት የነበሩትም እንዲሁ አሳድደዋቸዋል። ማቴዎስ 2:5 እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝብን እስራኤልን
የሚጠብቅ መስፍን ከአንቺ ነውና ተብሎ ነቢይ ተጽፏል። አዶንያስ ማቴዎስ 19 ከ13-14 በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ። መዛሙርቱን ገሠጻቸው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደዚህ ላሉ ናትና። ማቴዎስ 7 ከ15-16 የበግ ለምድ ለብሰው ከሚመጡባቸው በውስጣቸው የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ነጣቂ ተኩላ ከሆኑ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይም ከኩርንችት በለስ ይለቀማልን? መዝሙር 100 ከ1-3 ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ። በሐሴትም ወደ ፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ ወቁ። እርሱ ሰራን፣ እኛም አይደለንም። እኛስ የእርሱ የማሰማሪያ በጎች ነን። ትክክል። ይልካ መዝሙር 9 ከ9-10 እግዚአብሔር ለድሆች መጠጊያ ሆናቸው። እርሱ በችግራቸው ጊዜ ረዳታቸው ነው። ጆሹዋ ዘፍጥረት 17:5 ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ተብሎ ይጠራል። እኔ የሁሉም አባት አደርግሃለሁ። ትክክል። አቤኔዘር ዘፍጥረት 19:15 ጎህም በገደለ ጊዜ መላእክት ሎጥን ተነስ እያሉ ሚስትህን እዚህ ያሉትን ሁለቱ ሴት ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ መዝሙር 27 ከ2-3 ክፉዎች አስጨናቂዎቼ ጠላቶቼም ኃጢአተኞች በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች። እሱ ሌላ ጥቅስ ነው። ሌላባስ ዘፍጥረት 18:26 እግዚአብሔርም በሰዶም በከተማይቱ ውስጥ ጻድቃን ማግኘት ስፍራውን ሁሉ ስለርሱ ይላል። ትክክል። ድሃ ለዘላለም አይረሳምና ችግረኞች ተስፋቸው ለዘላለም አይጠፋምና። አቤቱ
አቤቱ አቤቱ ዘፍጥረት 12 ከ1 እስከ 2 እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ ውጣ። እኔም ታላቅ ሕዝብ አደርግሃለሁ፣ ስምህንም እባርክሃለሁ፣ ከበረከት ሁን። ልክ ነው። ዘፍጥረት 16 12 እርሱም የበግ አህያን የሚመስል ሰው ይሆናል፣ እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። ትክክል። ማቴዎስ 7 ከ15 እስከ 16 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቃላችሁ። ከእሾህ ወይም ከኩርንችትስ በለስ ይለቀማልን? ትክክል። ወደ ቀጣይ ዙር ማን ይቀጥል ይሆን? ውጤቱን በቀጣዩ ክፍል ተከታተሉ። እስከዛው ደህና ቆዩን።